የጉባ ብስራቶችና የመደመር መንግስት ትሩፋቶች በሚል መሪ ቃል መላው የሀገራችንን ህዝብ መወከል የሚችሉ የተለያየ የህብረተሰብ ክፍል ህዝብ አግኝተናል። በርከት ያሉ የኢትዮጵያ ከተሞችን እንዲሁ ማግኘት ችለናል። መዲናዋ ከተማ አዲስ አበባ ጀምሮ ብዙ ከተሞቻችን ጋር ሰፋ ያለ የህዝብ ውይይት ነበረ። እንግዲህ ብልጽግና ፓርቲ የለውጡ መንግስት እንደመሆኑ መጠን በተለይ ከለውጡ ወዲህ እንደዚህ አይነት ሰፋፊ ህዝብን በቀጥታ የማግኘት ባህላችን ሆኗል። እንግዲህ የትኛውንም ውሳኔ በፓርቲም በመንግስትም ሲወሰን የመንግስት ኃላፊዎች በሰሙት ልክ የፓርቲ ኃላፊዎችን በሰሙት ልክም ጭምር መረጃው ህዝብ ጋር መድረስ እንዲችልና የፓርቲውንም አቅም መጠቀም እንዲቻል የተቀመጡ ዳይሬክሽኖችም እንግዲህ የሚፈጸሙት ህዝብና መሬት ላይ ስለሆነ በቀጥታ መልእክቱን ለማድረስ የሚደረግ ባህል የተለመደ ነው። የዘንድሮ ግን እጅግ ለየት የሚያደርግ እውነትም የኢትዮጵያ ማንሰራራት ብለን ያልነው በተጨባጭ ህዝብ ጋርና መሬት ላይ መኖሩን በሚያረጋግጥ መንገድ የጉባ ብስራቶች በከፍተኛ ደረጃ ህዝባችን ጋር ኮሙኒኬት ማድረግ የተቻለበትና ህዝቡም ራሱ ዊትነስ ማድረግ የቻለበት እጅግ የተሳካ መድረክ ነው ብሎ ማንሳት ይቻላል።